የወር አበባ መዛባት፣ በጣም መዘግየት የፒሲኦኤስ ወይም በአዲሱ ስም ፒኤምኦኤስ ምልክት ሊሆን ይችላል። በዛሬ ቪዲዮአችን ስለ ፒኤምኦኤስ ምልክቶቹ ምንድናቸው፣ ለምን ይከሰታል፣ የሚያመጣው ችግር ምንድነው፣ እንዴትስ ይታወቃል፣ በበፊቱ ፒሲኦኤስ ሲባል የነበረው አሁን ተቀይሮ ለምን ፒኤምኦኤስ ተባለ፣ ሕክምናውስ ምንድነው የሚሉ ሰፊ ጉዳዮችን እንመለከታለን። ጤና ይስጥልኝ። ዶክተር ኢሳያስ ላቀው ነኝ፣ የማህፀንና ጽንስ ስፔሻሊስት። ይህ ቻናል የተለያዩ የማህፀንና ጽንስ ጉዳዮችን የምንነጋገርበት ነው። ሰብስክራይብ በማድረግ ቤተሰብ እንዲሆኑን በአክብሮት እጠይቃለሁ። አብራችሁን ቆዩ። ቅድም እንደጠቀስኩት ዛሬ የምናወራው ስለ ፒኤምኦኤስ ነው። ፒኤምኦኤስ ማለት በድሮ ስሙ ፒሲኦኤስ ሲባል የነበረው ወይም ፖሊሲስቲክ ኦቫሪ ሲንድረም ይባል የነበረው ስሙ በዚህ ሳምንት ተቀይሮ ፒኤምኦኤስ ወይም ፖሊኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም የተባለው ህመም ነው። ይህ ህመም የሚከሰትበት ትክክለኛው ምክንያት እስካሁን ድረስ ግልጽ አይደለም። በዓለም ዙሪያ ከ170 ሚሊዮን በላይ ሴቶች ይህ ህመም አለባቸው። ከ10 ሴቶች አንዷ በዚህ ህመም ልትጠቃ ትችላለች። ይህ ህመም መኖሩን የሚያመለክቱ የተለያዩ ምልክቶች አሉ። በእነዚህ ምልክቶችና በተለያዩ ምርመራዎችም ታግዞ ነው ይህ ህመም አለ የለም የሚባለው። ለህመሙ መኖር አለመኖር እንደ ክራይቴሪያ የሚታዩ 3 ጉዳዮች አሉ። አንደኛው ከወር አበባ ጋር የተያዘ ጉዳይ ነው። ከፍተኛ የወር አበባ መዛባት፣ ብዙ ጊዜ የወር አበባ አያዩም ወይ ደግሞ ከብዙ ቆይታ በኋላ የሚያዩት የወር አበባ በጣም ብዙ ሊሆን ይችላል። ስለዚህ አንዱ ምልክት የወር አበባ ችግር ነው። ሌላኛው ደግሞ የወንድ ሆርሞን የመጨመር ምልክቶች ነው የሚኖሩት። ይሄ የወንድ ሆርሞን ቴስቶስትሮን የምንለው ነው። ምልክቶቹ ሴት ላይ ሊበቅሉ የማይችሉ ቦታዎች ላይ ጸጉር መብዛት፣ ፊት ላይ፣ ደረት ላይ፣ ሆድ ላይ ብዙ ጸጉር ልክ እንደ ወንድ መብዛት። ሌላው ደግሞ በጣም የብጉር መብዛት፣ የጸጉር መነቃቀል፣ ጸጉር መሳሳት፣ እነዚህ አይነት ምልክቶች ይኖራቸዋል። ሌላው ክራይቴሪያ ደግሞ በአልትራሳውንድ የሚታይ ነው። አልትራሳውንድ ላይ የዘር ፍሬ አምራች አካል ላይ ወይም ኦቫሪ የምንለው ላይ ብዙ ትንንሽ እንቁላሎች ይኖራሉ። በደናው ጊዜ በዛ መጠን የማይታዩ እንቁላሎች ሊኖሩ ይችላሉ። እንደ መስፈርት የሚቆጠረው በአልትራሳውንድ ሲታይ ከ20 እንቁላል በላይ በአንድ ኦቫሪ ላይ ከተገኘ ነው። ከነዚህ 3 የወር አበባ መዛባት፣ የወንድ ሆርሞን መብዛት ወይ ደግሞ አልትራሳውንድ ከሚታየው ምልክት ውስጥ 2ቱ የተገኘባት ሴት ፒኤምኦኤስ አለባት ይባላል። ግን ከ20 ዓመት በታች የሆኑ ሴቶች ላይ ይህንኛው ክራይቴሪያ የተወሰነ ልዩነት አለው። ምክንያቱም ከ20 ዓመት በታች ሲሆኑ በአልትራሳውንድ የሚታየው ኦቫሪ ላይ ወይ የዘር ፍሬ አምራች አካሏ ላይ የሚታየው ምልክት ኖርማል ምልክት ሊሆን ይችላል። ከ20 ዓመት በታች የወር አበባ መዛባትና የወንድ ሆርሞን መብዛት ምልክቶች ሲኖሩ ብቻ ነው ህመሙ አለ የሚባለው። ይሄ ህመም የሚያመጣቸው ችግሮች ምንድናቸው ከተባለ ደግሞ ብዙ መገለጫዎች ነው ያሉት። አንደኛው ከኢንዶክራይን ወይም የሆርሞን ምርት ጋር ተያይዞ የተለያዩ መዛባቶች ይኖራሉ። ኦቫሪ የምንለው የሚያመርቷቸው ሆርሞኖች ላይ ችግር ይኖራል። ቋርን የሚቆጣጠረው ኢንሱሊን የምንለው ሆርሞን ላይ ችግር ይኖራል። ሌላኛው ደግሞ ሜታቦሊክ ወይም በአማርኛው ምን እንደሚባል ግን ሜታቦሊክ ዲስኦርደር ይኖራቸዋል። ይሄ መገለጫው ደግሞ ምንድነው? ለሁለተኛው አይነት የስኳር በሽታ ተጋላጭነታቸው ይጨምራል። እዛ ከመድረሱ ደግሞ ኢምፔርድ ግሉኮስ ቶለራንስ የምንለው የስኳር ቁጥጥር ስርዓት ላይ ችግር ይፈጠራል። ይሄ ወደ ስኳር ህመም ከማደጉ በፊት የሚከሰት ነው። ለሱ ተጋላጭነታቸው ይጨምራል። ሌላው ለግፊት ተጋላጭነታቸው ይጨምራል። የስብ ክምችት ችግር ያጋጥማቸዋል ወይም ዲስሊፒዴሚያ የምንለው ማለት። ከዚህ ጋር ተያይዞ ደግሞ ካርዲዮቫስኩላር ዲስኦርደር ወይም ከስብ ክምችት ጋር ተያይዞ የልብና የደም ስር ችግር ያጋጥማቸዋል። ከዚሁ ከስብ ጋር ተያይዞ ደግሞ የጉበት ችግርም ሊያጋጥማቸው ይችላል። ሌላው ደግሞ ከፍተኛ የሰውነት ውፍረት ወይም ኦቤሲቲ ተጋላጭነታቸው ከፍ ያለ ነው። ይሄ በህመሙ ሊከሰት ይችላል። ህመሙንም ደግሞ ያባብሳል ይሄ ኦቤሲቲው። ሌላው ደግሞ ከስነ ተዋልዶ ጋር የተያዘ ችግር፣ የመውለድ ችግር ሊያጋጥማቸው ይችላል። የወር አበባ መዛባት ይኖርባቸዋል። እርግዝና ሲከሰት እርግዝናው ለተለያዩ ችግሮች ተጋላጭነቱ ይጨምራል። የማህፀን ግድግዳ ካንሰር ተጋላጭነታቸው ይጨምራል። ይሄ ከስነ ተዋልዶ ጋር ተያይዞ ያለው ነው። ሌላኛው ደግሞ
ከቆዳ ጋር ተያይዞ ያለው ችግር ደግሞ የቀደም እንዳልኳችሁ የብጉር መብዛት ይኖራል። ሴት ላይ ጸጉር የማይበቅልባቸው ቦታዎች ላይ ጸጉር መብቀል ሊያስቸግር ይችላል፣ ወይም ሂርሱቲዝም የምንለው ችግር ማለት ነው። የጸጉር መነቃቀል፣ መሳሳት ሊከሰት ይችላል። ይሄ ከቆዳ ጋር የተያዘ ነው። ሌላኛው ደግሞ ያው ከስነ ልቦና ጋር ተያይዞ ሊከሰት የሚችል ችግር ነው። የተለያዩ የሚከሰቱ ነገሮች የስነ ልቦና ጫና ሊፈጥሩ ይችላሉ። ስለዚህ ፒኤምኦኤስ ብዙ ጉዳዮች የሚነካካ ነው ማለት ነው። ሌላኛው ህክምናው ምንድነው የሚለውን ከማየታችን በፊት በድሮ ፒሲኦኤስ ወይም ፖሊሲስቲክ ኦቫሪ ሲንድረም ይባል ነበረ። በአዲሱ ደግሞ ፒኤምኦኤስ ወይም ፖሊኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም ተብሎ ተቀይሯል። በዚህ ሳምንት መቀየሩ ለምን አስፈለገ የሚለውን በአጭሩ ስንመለከት የድሮ ስም ፖሊሲስቲክ ነው የሚለው። ፖሊሲስቲክ ማለት ብዙ ውሃ የቋጠሩ እንቁላሎች ማለት ነው። ግን ህመሙ ብዙ ውሃ የቋጠሩ እንቁላሎች አይደሉም እውነታው። ምክንያቱም ሲስት ለመባል የደረሰ መጠን የላቸውም። እነዚህ እንቁላሎች ናቸው ለማደግ ተዘጋጅተው የመብሰል ደረጃ ላይ ሳይደርሱ የቀሩ ብዙ እንቁላሎች ናቸው እንጂ ሲስት አይደሉም። ስለዚህ ትክክለኛ ስሙንም አይገልጽም ማለት ነው። ሌላኛው ደግሞ ይሄ ህመም ኦቫሪ ላይ ወይም የዘር ፍሬ አምራች አካሉ ላይ የሚታየው ምልክትም ሳይኖር ህመሙ አለ ሊባል ይችላል። ግን ስሙ ፖሊሲስቲክ የሚለው የሚያጠነጥነው ብዙ ሲስቶች የመኖር ጉዳይ ላይ ስለሆነ ብዙ ሴቶች ይሄ ህመም እያለባቸው ግን የለባችሁም እንዲባሉ አድርጓል። ወይም ደግሞ አለባችሁ ተብለው ለመታከም በጣም እንዲዘገይ አድርጓል። ጥናቱ የሚያሳየው 70% የሚሆኑ የዚህ ህመም ተጠቂ ሴቶች ይሄንኛው ምልክት ባለመኖሩ ምክንያት የለባችሁም ተብለው ህክምና ሳያገኙ ይዘገያሉ። ይሄንኛው ስም ከስነ ተዋልዶ ጋር በጣም ትኩረት የሰጠ አይነት ስም ነው። ግን ጉዳዩ ቅድም እንደጠቀስኩላችሁ ብዙ የሚነካካቸው ጉዳዮች ስላሉ ስሙና ህመሙ አይመጣጠኑም የሚል ብዙ ጥያቄ ይነሳበት ነበር። በተለይ በፈረንጆቹ ከ2012 ጀምሮ በሰፊው ጥያቄ ይነሳ የነበረውን ከአንድ ሳምንት በፊት ከብዙ አመታት ከፈጀ ሂደት በኋላ ስሙ ተቀይሮ ፒሲኦኤስ ወደ ፒኤምኦኤስ ፖሊኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም ተብሏል። ብዙ የሚነካካቸውን ነገሮች የሚጠቅስ የሚመጥነውን ስም ነው ያገኘው። የአንድ ህመም ስም ሲቀየር እንዲሁ ድንገት ተነስቶ የሚቀየር አይደለም። ብዙ ጉዳዮችን መታየት አለባቸው። ከታካሚዎች ማህበራት ጋር፣ ከሐኪሞች ጋር፣ በተለይ በውጭ ዓለም ከኢንሹራንስ ካምፓኒዎች ጋር ብዙ የሚገናኝ ነገር ስላለው ብዙ አመት ፈጅቷል ስሙን ለመቀየር። እስከ 2028 ድረስ በብዙ ቦታዎች ላይ በመማሪያ መጽሐፍት እና በተለያዩ ጉዳዮች ላይ ፒሲኦኤስ ተብሎ የነበረው ፒኤምኦኤስ ተብሎ እንደሚተካ ነው የሚጠበቀው። ስሙ የተቀየረው በዚህ ምክንያት ነው። እንዴት ይታከማል የሚለውን ጉዳይ ስንመለከት ደግሞ ብዙ ጉዳዮችን የሚዳስስ ህመም ስለሆነ ሰፋ ያለ የህክምና ሂደት ሊኖረው ይችላል። ከህክምናዎቹ ውስጥ አንዱ የህይወት ዘይቤ ለውጥ ማድረግ ነው ወይም ላይፍ ስታይል ቼንጅ የምንለው ነው። ይሄንኛው የሚያካትተው አንደኛው የስፖርት እንቅስቃሴ ማድረግ ነው። ሌላኛው የሰውነት ክብደት መቀነስ ነው። የሰውነት ክብደት መቀነስ እንደ በጣም ጠቃሚ እርምጃ ነው የሚቆጠረው በዚህ ህመም ውስጥ። ምክንያቱም ከፍተኛ የሰውነት ክብደት ወይም ኦቤሲቲ ያላቸው ሴቶች ህመሙን ደግሞ የማባባስ አቅም አለው። ስለዚህ የሰውነት ክብደት መቀነስ ብዙ ምልክቶቹ እንዲቀንሱ ይረዳል። ይህ የሰውነት ክብደት መቀነስ ያው በስፖርታዊ እንቅስቃሴ ነው የሚደረገው። በአመጋገብ ስርዓት ለውጥ መቀነሱ አስቸጋሪ ከሆነ በመድኃኒቶች፣ በዛም አስቸጋሪ ከሆነ በኦፕሬሽን ስብን እስከ ማውጣት ሊሄድ ይችላል፣ ወይም ባሪያትሪክ ሰርጀሪ የምንለው ማለት ነው። እስከዛ ድረስም ሊሄድ ይችላል። ምክንያቱም ሰውነት መቀነስ የህክምናው አንድ አስፈላጊ እርምጃ ስለሆነ ነው። ሌላኛው ደግሞ ከስነ ተዋልዶ ጋር የተያያዘ ጉዳይ ነው። የወር አበባ መዛባቱን ለማስተካከል እርግዝና መከላከያነት የምንጠቀመው የሚዋጠው ኪኒን ወይም ኮምባይንድ ኦራል ኮንትራሴፕቲቭስ የምንለው ሲኦሲ በእኛ ሀገር ስታይል ቾይስ እየተባሉ የሚሰጡት እነሱ ይታዘዛሉ። ይሄ የሚታዘዘው እርግዝና እንዲከላከል አይደለም፣ የወር አበባ መዛባትን እንዲያስተካክል ነው። ፊት ላይ የተከሰቱትን ብጉር፣ ጸጉር መብቀል እነዚህን ለመቀነስ በዋናነት መጀመሪያ የሚጀመረው የእርግዝና መከላከያ እንክብሉ ነው። ብጉሩንም የመቀነስ ፊት ላይ የወጡትን ጸጉሮችም ለመቀነስ በጣም ያግዛል። እሱ ተሞክሮ ካልተሳካ ሌሎች የሚሰጡ መድኃኒቶች አሉ፣ እነሱም ይሰጣሉ። ሌላኛው ደግሞ ከመውለድ ችግር ጋር ተያይዞ የሚሰጡ ሰፕሊመንቶች ይኖራሉ። እርግዝና እንዲከሰት የሚረዱ መድኃኒቶች አሉ።
የሚዋጡ መድኃኒቶች መጀመሪያ ይሞከራሉ። እነሱ ካልተሳኩ በሚወጋ መልክ የሚሰጡ መድኃኒቶች አሉ። እነሱ ካልተሳኩ ደግሞ በዘመናዊው አይቪኤፍ በምንለው ሂደት እርግዝና እንዲፈጠር ይሞከራል። ሌላኛው ደግሞ ከውፍረት ጋር ተያይዞ ለስብ ክምችት፣ ለስኳር ተጋላጭነታቸው እየጨመረ ከሄደ ደግሞ ለስኳር የሚሰጠው መድኃኒት ወይም ሜትፎርሚን የምንለው እሱም ተሰጥቶ እነዛ ሂደቶች እንዲቀንሱ ስለሚያግዝ እሱም ይሰጣል። ሌላው ደግሞ ለነዚህ ቅድም ለጠቀስኳቸው ለስኳር፣ ለግፊት ተጋላጭነታቸው ስለሚጨምር ክትትል ይደረጋል። በየ1 እስከ 3 ዓመት ባለው ጊዜ ውስጥ እየተመላለሱ እንዲታዩ እነዚህን ጉዳዮች ቼክ እንዲደረጉ ይደረጋል። ሌላው እድሜ እየጨመረ ሲሄድ ከማህፀን ደም መፍሰስ ካለ ለማህፀን ግድግዳ ካንሰር ተጋላጭነታቸው ከፍ ያለ ስለሆነ ምርመራ ይደረግላቸዋል። ሌላኛው ደግሞ ያው ይሄንኛው ህመም በተለያዩ ምክንያቶች የሚያመጣው የስነ ልቦና ጫና አለ። እሱን ደግሞ በቤተሰብም በካውንስለሮችም በሐኪምም የታገዘ የስነ ልቦና ድጋፍ ይደረጋል። በጣም አስፈላጊ ነው የስነ ልቦና ድጋፍ መስጠት። ስለዚህ የሚደረገው ሕክምና ብዙ ጉዳዮችን ያካተተ ነው እንጂ አንድ ይሄኛው መድኃኒት ተሰጥቶ ይተዋል የሚባል ነገር አይደለም። ምክንያቱም ህመሙ አለ ከተባለ ለብዙ ጊዜያት የክትትል ሂደቱ የሚቀጥል ነው እንጂ ለአጭር ጊዜ የሚደረግ ስላልሆነ እነዚህ የተለያዩ ጉዳዮችን ያካተተ ህክምና ነው የሚደረግላቸው። በዚህ ጉዳይ ያዘጋጀሁት የዛሬ ቪዲዮአችንም ይሄንን ይመስል ነበር። ብዙ ጠቃሚ ጉዳዮችን እንዳገኛችሁበት ተስፋ አደርጋለሁ። የቪዲዮዎች ሲለቀቁ ደግሞ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑን በአክብሮት ተጠይቃችኋለሁ። ለሌሎችም ደግሞ እንዲደርስ ሼር፣ ላይክ በማድረግ እገዛችሁ አይለየን። ቀጣይ እስክንገናኝ ቸር ሰንብቱ። አመሰግናለሁ።